ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማር እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ክፍል 52ኛ ትምህርታችንን ይዤላችሁ መጥቻለሁ። በቀላሉ የእንግሊዝኛ ክህሎታችንን እንዴት ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 52ኛ ቀናችን ላይ ደርሰናል ማለት ነው። ስለዚህ እናንተም የምንላቃቸው ቪዲዮዎች ሳሰለችሁ እስከ መጨረሻው ካያችሁ ከቀናን ጀምራችሁ እስከ ዛሬ እስከደረስንበት እስከ 52 ካያችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ ዛሬም እጅግ አስፈላጊና ሁልጊዜ የምንጠቀማቸውን የእንግሊዝኛ ነገሮች እንዴት ነው መግለጽ የምንችለው የሚለውን በደንብ እናያለን ማለት ነው። ቪዲዮ በድጋሚ እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለማትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሎችን ትምህርት እያስተማር ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ምን ይላል የመጀመሪያው? እንዴት እናንብበው? ዳብሊው ኤን እንደምናምናባት ዳብሊው ኤን እንደ ዌ ማንበብ ዌ፣ ኬኤን ክ፣ ው ኤ ክ ዌክ ዌክ፣ ዩ ፒን አፕ አፕ፣ ኤን ኢ፣ ር ኤን አናነባትም፣ ር ሌ ኤርሊ ኤርሊ ብለን አነበብን ማለት ነው። ዌክ አፕ ኤርሊ ዌክ አፕ ኤርሊ ማለት ነው በማለዳ ተነስ ወይም በጠዋት ተነስ፣ ቀድመህ ተነሳ ለማለት ስትፈልጉ ምን ትላላችሁ ማለት ነው። ዌክ አፕ ኤርሊ ማለት ትችላላችሁ። ዌክ አፕ ማለት ከእንቅልፍ መነሳት ወይም መንቃት ማለት ነው። ኤርሊ ማለት ደግሞ ቀድመህ። ስለዚህ ቀድመህ ተነስ ወይም ቀድመህ ከእንቅልፍ ተነስ ወይም ተነሽ ስትሉ ዌክ አፕ ኤርሊ ማለት ትችላላችሁ ማለት ነው። ያ ከዛ መልሳችን ምን ሊሆን ይችላል? አይን አይ ብላችሁ ማንበብ፣ ዳብሊው አይን ዊኢ ሁለቱንም ኤል ል ብላችሁ ማንበብ፣ ዊል ዊል ዊል፣ ዳብሊው ኤን ኤ ውኤ፣ ኬኤን ክ ዌክ ዌክ፣ ዩፔን አፕ አፕ፣ አይ ዊል ዌክ አፕ አይ ዊል ዌክ አፕ ምን ማለት ነው? እነሳለሁ እነሳለሁ አላችሁ ማለት ነው በቀላሉ። ያ አይ ዊል ስትሉ ሁሌ የምናችኋለሁ ምን ማለት ነው? ለወደፊት እንደዚህ ያደርጋለሁ ለማለት ነው የምትጠቀሙት። ዌክ አፕ ማለት ደግሞ ምንድን ነው? መንቃት ከእንቅልፍ እያችኋለሁ። ስለዚህ ቀድሜ እነሳለሁ ስትሉ አይ ዊል ዌክ አፕ፣ ከዛ ቀድመን ለማለት ኢርሊ መጨመር ትችላላችሁ እዚህ ጋር ማለት ነው። ስለዚህ ወይም አይ ዊል ዌክ አፕ ካላችሁ እነሳለሁ እያላችሁ ነው ይገባል ማለት ነው። ስለዚህ አይ ዊል ዌክ አፕ ማለት ትችላላችሁ ማለት ነው። ያ ከዛስ ሲኦን እንደ ካ ማንበብ፣ ሲኦን ክ አ፣ ኤምኤን ም ከአም ካም ካም፣ ብኤን ብ አ፣ ሲኬን ክ በአንድ ላይ ብ አ ክ ባክ 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 አለን ማለት ነው በቀላሉ። ባክ ባክ ማለት በኋላ እነግራችኋለሁ። እሺ ኤስኦን ስኡ በአንድ ላይ ሁለቱንም ኡ ብላችሁ ማንበብ፣ ስኡ፣ ኤንን ን፣ ሱን ሱን ብላችሁ አነባችሁ፣ ሱን፣ ካም ባክ ሱን፣ ካም ባክ ሱን ምን ማለት ነው? በቅርቡ ተመለስ ወይም በቅርቡ ተመለሽ ለማለት ስትፈልጉ ምን ትላላችሁ ማለት ነው? ካም ባክ ሱን። ካም ማለት ና ወይም መምጣት አይደለ? ባክ ማለት ደግሞ ምንድን ነው? መመለስ ወደ ኋላ ማለት ነው። ሱን ማለት ደግሞ ምንድን ነው? በቅርቡ። ስለዚህ በቅርቡ ተመለስ ወይም ተመለሽ ስትሉ ካም ባክ ሱን፣ ካም ባክ ሱን፣ ካም ባክ ሱን ማለት ትችላላችሁ። በቅርቡ ተመለስ ወይም ተመለሽ። ከዛስ እመለሳለሁ ለማለት ስትፈልጉ ምን ትላላችሁ? አይ በሉ፣ ዳብሊው አይን ዊኢ ሁለቱንም ኤል ል ዊል ዊል አይ ዊል፣ ሲኦን ክአ፣ ኤምኤን ም ካም ካም፣ ብኤን ብአ ብኤ ብአ፣ ሲኬን ክ ብአክ ባክ ባክ ብላችሁ ማንበብ፣ አይ ዊል ካም ባክ አይ ዊል ካም ባክ ምን ማለት ነው? እመለሳለሁ እመለሳለሁ ተመልሼ እመጣለሁ አላችሁ ማለት ነው። አይ ዊል ካም ባክ ሱን ማለት ትችላላችሁ። መጨረሻ ሱን መጨመር ትችላላችሁ። ወይም አይ ዊል ካም ባክ ካላችሁ እመለሳለሁ እንደምትመለሱ እየተናገራችሁ ነው ማለት ነው። ስለዚህ በቅርቡ ለማለት ከፈለጋችሁ ሱን መጠቀም ነው። መጨረሻ ላይ ሱን ማስገባት ትችላላችሁ። ያ እዚህ ጋርስ ዳብሊው ኤን ውአ ኤስኤችን ሺ ብለን ማንበብ
ውአሽ ወሽ ወሽ ብላችሁ ማንበብ ወሽ። ከዛስ ዋይ ኦዩን ዩ በአንድ ላይ ዩ አርጋ ር ዩር ዩር። ኤችኤን ህአ ኤንን ን ዲን ድ ኤስን ስ ሃንድስ 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 ብላችሁ ማንበብ ሃንድስ። ወሽ ዩር ሃንድስ ወሽ ዩር ሃንድስ ምን ማለት ነው? እጅህን ታጠብ ወይም እጅሽን ታጠቢ ለማለት ወሽ ዩር ሃንድስ እንላለን ማለት ነው። ከዛ ታጠባለሁ ለማለት ስትፈልጉ አይ ዳብሊው ኤን ውአ ኤስ ኤችን ሽ ውአሽ ወሽ ወሽ። ኤም አይን ማይ ብላችሁ ማንበብ ኤች ኤን ህ አ ን ድ ስ ሃንድስ ሃንድስ። አይወሽ ማይ ሃንድስ አይወሽ ማይ ሃንድስ እጆችን እታጠባለሁ ብላችሁ መለሳችሁ ማለት ነው። አይወሽ ወሽ ምንድን ነው? መጀመሪያ ይህን ነግራችኋለሁ። ወሽ ማለት ማጠብ ማለት ነው። ዩር ማለት ያንተ ወይም ያንቺ፣ ሃንድ ማለት ደግሞ እጅ። ስለዚህ እጆችን ታጠብ ወይም እጅሽን ታጠቢ ስትባሉ ከዛ መልሳችሁ አይወሽ ማይ ሃንድስ ለማለት ስትፈልጉ ምን ማለታችሁ ነው ማለት ነው? እጅን እታጠባለሁ። አይወሽ ስትሉ እታጠባለሁ። ማይ ሃንድስ ማለት እጆችን ያ። ከዛስ እዚህ ጋር ምን ይላል? እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? ኮሚኒኬሽን ላይ ጻፉልኝ ማለት ነው። ኩክ ዘ ፉድ በጣም ቀላል ነው። ኩክ ዘ ፉድ ኩክ ዘ ፉድ ማለት ምን ማለት ነው? በቀላሉ በአማርኛ ትርጉሙ ጻፉልኝ ማለት ነው። ወደ ቀጣይ እንለፍ። ምን ይላል እዚህ ጋር ደግሞ ር ዊር ዊር ዋይ ኦዩን ዩ አርን ር ዩር ዩር ኤስ ኤች ኦን ሹ ብላችሁ ማንበብ ኤስን ዝ ብላችሁ ማንበብ ሹዝ ሹዝ ብላችሁ ማንበብ አንዴ ሹዝ ዌር ዩር ሹዝ ዌር ዩር ሹዝ ምን ማለት ነው? እዚህ ጋር በስተት የጻፉት እሺ፣ ጫማህን አድርግ ለማለት ነው። እሺ ጫማህን አድርግ ወይም ጫማሽን አድርጊ ለማለት ስትፈልጉ ምን ትላላችሁ ማለት ነው? ዌር ዩር ሹዝ ትላላችሁ። እዚህ ጋር ሲነበብም የሌላ የቀደመው ነው የጻፉት ማለት ነው። በስተት ነው፣ አስተካክሉልኝ። ሲነበብም አስተካክሉት። ከዛ እዚህ ጋርም ትርጉሙን አስተካክሉልኝ ማለት ነው። ዊር ማለት መልበስ ማለት ነው። ዩር ማለት ያንተ ወይም ያንቺ፣ ሹዝ ማለት ደግሞ ጫማ ማለት ነው። ስለዚህ ዊር ዩር ሹዝ ካልን ምን ማለታችን ነው? ጫማህን አድርግ ወይም ጫማህን ልበስ እያልን ነው ማለት ነው። ከዛ አድርጋለሁ ለማለት ስትፈልጉ ምን ትላላችሁ? አይ ዳብሊው አይን ዊኢ ሁለቱንም ኤል ል ዊል 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 ብላችሁ ማንበብ ዊል። ከዛ ዳብሊው ኤን ዊ ኤን አናነብም አረን ር ዌር ዌር ቲኤች ኢን ደ ኤምን ም ደም አይ ዊል ዌር ዘም አይ ዊል ዌር ዘም ምን ማለት ነው? አደርጋቸዋለሁ ወይም እለብሳቸዋለሁ ስትሉ ምን ትላላችሁ ማለት ነው? አይ ዊል ዌር ደም ደም ማለት ጫማዎችን እነሱ ጫማዎችን ብዙ ስለሆኑ ሁለት ወይም ከዛ በላይ ከሆነ ዘም ስለምንል ስለዚህ ዘም የሚለው ለዛ ነው። ስለዚህ አይ ዊል ዌር ዘም እሺ አደርጋቸዋለሁ ወይም አደርጋለሁ ጫማዬን እያላችሁ ነው ማለት ነው። ከዛ ኤስን ስ ፕኢን ፕኢ ኪን ክ ስፒክ 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 ሲን ክ ኤልኢን ለ አርን ር ኤልዋይን ሊ ብላችሁ ማንበብ ክሊርሊ ክሊርሊ ስፒክ ክሊርሊ ስፒክ ክሊርሊ ምን ማለት ነው? በግልጽ ተናገር ወይም በግልጽ ተናገሪ ለማለት ምን እንላለን? ስፒክ ክሊርሊ እንላለን ማለት ነው። ስፒክ ክሊርሊ በግልጽ ተናገር ወይም ተናገሪ። ከዛ ምን እንላለን? አይ ዊል ስፒክ ማለት መናገር፣ ክሊርሊ ማለት ደግሞ በግልጽ ማለት ነው። ስለዚህ ስፒክ ክሊርሊ በግልጽ ተናገር ማለት ነው። እሺ ከዛ ይሄኛው አይ አሁንም ዊል 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 ስ ፒ ኤን አናነብም ኬንክ ስፒክ ስፒክ አይ ዊል ስፒክ አይ ዊል ስፒክ ምንድን ነው? እዚህ ጋር ኤን ያላነበብናት ሁለት አናባቢዎች በአንድ ላይ ነው የመጡት ኢና ኤ። ስለዚህ ኢን አንብባችሁ ቀጥሎ ያለውን አናባቢ አታነቡም። ማንኛውም አናባቢ ቢሆን የመጀመሪያውን ብቻ ታነባላችሁ፣ ቀጥሎ ያለውን አታነቡም። ስለዚህ ስፒክ አላችሁ። ሲን አሁንም ክ ኤልኢን ለ አሁንም ኤን አናነብም አርን ር ኤልዋይን ሊ ብለማም ክሊርሊ ክሊርሊ አይ ዊል ስፒክ ክሊርሊ አይ ዊል ስፒክ ክሊርሊ ምን ማለት ነው? በግልጽ እናገራለሁ አላችሁ ማለት ነው። አይ ዊል ስትሉ ገና ለወደፊት፣ ስፒክ ማለት መናገር፣ ክሊር ማለት በግልጽ በደንብ። ስለዚህ በግልጽ እናገራለሁ አላችሁ ማለት ነው በቀላሉ። ከዛስ
ቲን እንደምን ማንበብ አለባችሁ? እንደ ት፣ አርን እንደ ር፣ ዋይን እንደ ይ። ትራይ ትራይ። ኤን እንደ አ፣ ጂኤን እንደ ጌ፣ ኤንን እንደ ን። አጌን አጌን። ትራይ አጌን ትራይ አጌን ምን ማለት ነው? እንደገና ሞክር ወይም እንደገና ሞክሪ ስንል ትራይ አጌን። ትራይ ማለት ምንድን ነው? መሞከር ነው። አጌን ማለት ደግሞ እንደገና። ስለዚህ ትራይ አጌን ስትሉ እንደገና ሞክር። ያ ከዛ መልሳችን አይ ዊል ትራይ ትራይ አግን አጌን አጌን አይ ዊል ትራይ አጌን ብላችሁ መልሳችሁ ማለት አይ ዊል ትራይ አጌን እንደገና ሞክራለሁ አላችሁ ማለት ነው። ከዛስ ኤስኤን ሲ ብላችሁ ማንበብ ኤስኤን ሲ ሲ ሁለቱንም ኢ በአንድ ድምፅ ኢ ብላችሁ ማንበብ ሲ ዋይ ኦዩን ዩ ኤን አ ጂኤን ጌ ኤንን አጌን አጌን ሲ ዩ አጌን ሲ ዩ አጌን ማለት ምን ማለት ነው? በድጋሚ እንገናኝ ለማለት ስትፈልጉ ሲ ዩ አገኝ ሲ ዩ ስትሉ ምን ማለታችሁ ነው? እንደገና እሱ መገናኘት ማለት ነው። እንገናኝ። አጌን ማለት ደግሞ ምንድን ነው? በድጋሚ ወይም እንደገና። ስለዚህ በድጋሚ እንገናኝ ስትሉ ምትላላችሁ ሲ ዩ አጌን ማለት ትችላላችሁ። በድጋሚ እንገናኝ። ከዛ መልሳችን ምን ሊሆን ይችላል? እናንተ ትመልሳላችሁ። መልሱን ምን ይላል? ኦኬ ሲ ዩ ይላል። ኦኬ ሲ ዩ ማለት ምን ማለት ነው? ቀላል ነው። ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ለበለጠ መረጃ በማንኛውም ሰዓት በመደወል ማድረግ ያለብኝ ነገር ንገሩኝና የምሰራላችሁም ነገር ካለ ዋትሳፕ ወይም ቴሌግራም ሀይ በሉኝ። መማር የምትፈልጉም እንደዛው በማንኛውም ሰዓት አናግሩኝ ማለት ነው። መማር መካተት ትችላላችሁ። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ